ሳቄን ስጠኝ ክፍል 3 ልብ አንጠልጣይ ታሪክ። ደራሲ ሰሚናስ፣ ተራኪ ሶፊያ ዩሱፍ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንና መሰል የፍቅር ታሪኮችንም ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እሺ ልጅ ሰሊም፣ ስራውን ነገ መጀመር እንችላለን ኢንሻአላህ። ተነስቶ እየወጣ ወደ ሚዕራጅ ቢሮ እያየ አንዳች ኃይል ወደ ቢሮዋ እንዲሄድ ገፋፋው። ሳያስበው በሯ ጋር ደርሶ ኖሯል። ምን ልላት ነው የሚገባው? ልመለስ አልመለስ እያለ ከራሱ ጋር እየተሟገተ ድንገት በሩ ተከፈተ። ቀና ሲል በእይታ የተሸነፈላት ሚዕራጅ ነበረች። ይቅርታ ብሎ ወደ መጣበት ተመለሰ። ፈገግ ብላ በአይኗ አሸኘችው። ምን እየሆንኩ ነው? ደረጃውን በምን ፍጥነት እንደወረደ ሳያስበው ወደ ጠራው ታክሲ ደርሶ ወደ ጓሮ ተመለሰ። እማ ገና ልጅ ነሽ እኮ እኔም በማሳደግ ውስጥ ብዙ ስቃይ አየሽ። 7 ዓመት ሙሉ ተሰቃየሽ። ቆይሽ አባቴስ የት ነው ያለው? ለምን ስለ አባቴ ሳነሳ ለምን ታለቅሻለሽ? መቼ ነው ሚስጥሩን ማቁማ? በልጅ እጁ ሁሉንም ነገር መጻፍ የሚወደው ሉቅማን ማስታወሻ ደብተሩ ላይ እየጻፈ የኔ ሉቅማን የት ሄድክ? አይቲ የቤት ስራ እየሰራሁ ነው። ጎሽ የኔ አንበሳ፣ በል ስትጨርስ ቁርአንህን ትቀራለህ። እሺ አያቴ። ሰሊም ወደ መስጂድ የሚወስደውን መንገድ እየሄደ ያ አላህ ምን አይነት ውበት ነው እያለ ለራሱ ያወራል። አቅሉ አላርፍ ያለው ሰሊም መስጂድ የመግባቱን ሐሳብ ትቶ ጸጥ ወዳለ ቦታ ሄደ። የሚፈልገው ቦታ ሲደርስ ቁጭ ብሎ ወደ ኋላ ተጓዘ። ዩኒቨርሲቲ የነበረውን ሐያት እያሰበ ፈገግ ማለት ጀመረ። ሊመረቅ አካባቢ የዶርሙ ልጆች ያሉትን አስታወሰ። አህመድ የሚባል የድሬ ልጅ፣ ሰሊም አንተ ስታገባ አንደኛ ሚዜ ነኝ፣ ደግሞ ፈታ ብለን ነው የምናሳልፈው። ለነገሩ አንተ ልጅ ስለሆንክ የማግባትን ስሜት አታውቀውም። ወይም ከነዛ ወደድንህ እያሉ ከሚመጡት ሴቶች አንዷን እንዳረህ እንዴ? ለነገሩ አንተ ፍቅር የት ይገባህና። ሰሊም የአህመድ ሁሉ ነገሩ ያስቀዋል። በሚያወራው ነገር እየሳቀ አንተ የኔን ትላለህ እንዴ? አንተስ መቼ ነው የምታገባው አለው። ዳውድ ቀበል አድርጎ ለማግባት ስታስቡ መስፈርት አስቀምጡ፣ ዝም ብላችሁ አታግቡ። ዳውድ አንባቢ ነው። ነገራቶችን ሳያስብ አያወራም፣ አያደርግም። በጣም ዝምተኛ ነው። ለዛም የሚናገራቸው ንግግሮች ለአህመድ ግራ ነው የሚሆኑበት። እና አቡ አንተ ደግሞ ዝም በል፣ ሁሌ መነበብ። እረ ወደዛ አይደብርህም እንዴ? እስኪ አንዳንዴ ፈታ በል፣ ተዝናና። ምንድነው አቡ አንተ እንደዚህ አትሁን እያለ ሳታገባ ነው የምታረጀው እያለ ይነዘንዘዋል። ሰሊም የአህመድ ንግግር እያሳቀው ዳውድ እኮ ልክ ነው፣ ቢያንስ የሆነ ነገር ሊኖረን ይገባል። በዛ ላይ ልንመረቅ ነው እንጂ ገና ስራ ሳንይዝ ትዳር ማሰቡ አዛ ነው። አቡ ተዋ፣ አንተ ደግሞ ለትምህርቱ ተጨንቄ ለስራም ተጨንቄ፣ አንዳንዴ እስኪ ጭንቀትን እንቀንስ። በንግግሩ ሁለቱም ሳቁ። በሉ ላንብብበት፣ አትረብሹም። አህመድ አንተ ውጣ፣ ሲጀመር አትጠቅምም። ይወጣላ ብሎ ቀጥ ብሎ ወጣ። ሰሊም ከትዝታው መለስ እያለ ለዳውድ ሊደውል ስልኩን አወጣ። ኦ ለካ ከሀገር ውጭ ነው። ስልኩን ወደ ኪሱ እየመለሰ የእጁን ሰዓት እያየ ወደ መስጂድ ለመሄድ ተነሳ። ሚዕራጅ ሲጨንቃት፣ ሲከፋት፣ ስትደሰት ሁሌም ጸጥ ያለ ቦታ ትመርጣለች። ወደ ውጭ ስትወጣ አማርን አገኘችው። እህቴ ወዴት ነሽ? ደስታዬን ፍለጋ። በቃ ያንቺ ደስታ እዛ ጸጥ ያለ ስፍራ ላይ ነው የሚገኘው። ምን አለ እኔም እንዳንቺ እንደዛ አይነት ቦታ በውድና ብታስለምጪኝ። እና እንሂድ የምትፈልግ ከሆነ እንደውም እንዴት እንደሚያስደስት ታየዋለህ። ወደ ኋላ እየተመለሰ አስር እሴት እንሰግዳለን አላት። እዛው አካባቢ መስጂድ አለ፣ እዛ ትሰግዳለህ። እንዴ አንቺስ? እኔ ሰላት የለኝም። እሺ ቀጥይ። ከኋላ እየተከተላት
መኪናዋን አንድ ጥግ አቁማ እዚህ ነው ያለው መስጅድ፣ ያው ሰግደህ ስትወጣ ደውልልኝ፣ ወጥቼ ይቀበልሃለሁ። እሺ። ቆመው እያወሩ ሰሊምን ከመናፈሻው ሲወጣ አየችው። በጣም ደነገጠች፣ ተርበተበተች። እንዴ ምን ነው? ምን ሆንሽ? አይ ምንም። ስትዞር ከሰሊም አይን ላይን ተገጣጠሙ። እንዴ ይች ልጅ እየተከታተለችኝ ደግሞ ማን ነው አለ በውስጡ። ያ አላህ የተሳሳተ ሰው አይተክ ነው መሰለኝ አለ አማር። በል በቃ ስትወጣ ደውል ብላው ወደ መናፈሻው ገባች። ሰሚር አንድ ጥግ ላይ ቆሞ ወዴት እንደምትሄድ ማየት ጀመረ። ወደ መናፈሻ ስትገባዬ ኦ ጸጥ ያለ ቦታ አፍቃሪ ነሽ ማለት ነው አለ በውስጡ። ከምታዘወትርበት ቦታ ቁጭ አለች። እንዴ ደግሞ እዚህ ምን ይሰራል? እዚህ ሰፈሩ ነው እንዴ አለች ሳታስበው። ውስጧን ደስ እያላት ከልብ የሆነ ፈገግታ ፈገግ አለች። ስልኳ ሁለቴ ጠርቶ አላየችውም። ድንገት ትዝ ሲላት ስልኳን ከቦርሳው አውጥታ ስታይ አማር ሁለቴ ደውሏል። ከተቀመጠችበት እየተነሳች መልሳ ደወለች። ስልኩን እንዳነሳው የት ነሽ ትንሿ አላት። አማሪ ወደ ውስጥ ግባ አለችው። ሲያያት እጁን አነሳላት። ምንድነው ስልክ የማታነሺው? ሳይለንት ነበር አላየሁትም ፈገግ ብላ መለሰችለት። እሺ መቼስ የምትነግሪኝ ነገር አለ አይደለ አላት በስስት እያያት። ቁጭ እንዳሉ ጠየቃት። ከልጅነታቸው ጀምረው አብረው ነው ያደጉት። እነሱ ጋር መደባበቅ የሚባል ነገር የለም። ቢሆንም ምንም ነገር ያወራሉ። አትቆጣም? የሆነ ነገር ልንገርህ። ትንሿ ከመቼ ወዲህ ነው የምቆጣው? በይሽ ቀጥይ። አልቆጣም ንገሪኝ። አማሪ እኔ ነገራቶች ከብደውኛል። ምን ማድረግ እንዳለብኝ አላውቅም። አማሪ ስቆም ስቀመጥ እናትና አባቴ ይታወሱኛል። ስራ መስራት አልቻልኩም። ሐሳቤ እነሱ ሆነዋል። በቃ አላቅም። ለትንሽ ጊዜ ከዚህ ዞር ብል ሳይሻል አይቀርም። ትንሿ ምንድን ነው የምትዩ? በዚህ ነገር ስንት ያወራንበት። ማታ ማታ ስታለቅሺ እንደምታድሪ ሳላውቅ ቀርቼ እንዳይመስልሽ። ግን እስኪ ንገሪኝ፣ በማልቀስ ውስጥ ያለውን ጥቅም ንገሪኝ። ታውቂ የለ ሲከፋሽ ስታዝኝ አልችልም። ይሄን ይወድ ከአሁን በኋላ እንዲህ የምትሆኝ ከሆነ ልናደድብሽ ነው። እሺ ከሀገር ከወጣንም ሁሉንም ነገር ትቼ አብረን ነው የምንወጣው። እንባ ያቀረረውን አይኑን ከፊቷ እያዞረ አማሬ ሁሉንም ተወዋለሁ፣ አትናደድብኝ። ሳታስበው እያለቀሰች አሁን ከዚህ ሙድ እንውጣ። ስማማ ፈገግ እያለ ምን ልስማሽ? ፍቅር ግን እንዴት ነው የሚያደርገው? ትንሿ ልጅ አደገች። ጀማመረሽ እንዴ? በሀፍረት አቀርቅራ እየጠየኩህ መልስልኝ። እሺ ባክሽ፣ ማነው ያንቺን ልብ የወሰደው? እስኪ ንገሪ። አማሬ ደግሞ እንደውም ተወው በቃ። አረ መሸፋፈን አይቻልም። ትናገሪ እንደው ተናገሪ። አይ ካልሽ በአነጋገሩ እየሳቀች ባክህ የአልዋን ድርጅት የሂሳብ ክፍል ኃላፊ ነው። ብታይ ሳየው የተሰማኝ ስሜት አላቅም። ፊቷን እየሸፈነች እንዴ መች ነው እዛ የደረስሽው? ባክህ ከነሱ ጋር አንድ ላይ ልንሰራ አይደለም? እሱ ነበር የመጣው፣ እኔ አልሄድኩም። ይሁንልሽ፣ ግን ትንሿ ተጠንቀቂ፣ ራስሽን አታስገምቺ። እሺ ወንድሜ፣ በይ በይ ተነሺ፣ እነ እማ ይጨነቃሉ። ወደ ቤት እንሂድ። ተነስተው ወጡ። እማ እትዬ በቃ ስለ አባቴ ማወቅ እፈልጋለሁ፣ ፍላጎቴን አትንፈጉኝ። ባነጋገሩ ሁለቱም ደነገጡ። ልጄ ሂክማ ቆጣ ብላ ጠራቸው። አቤት። መሬት መሬቱን እያየ ያጎደልኩብህ ነገር አለ? ንገረኝ። ከጓደኞችህ በታች አድርጌሃለሁ? ተናገር እስኪ። አባት ካላቸው ልጆች በታች አድርጌሃለሁ? አምርራ አለቀሰች። የኔ ልጅ ተው፣ እናትህን አታስጨንቃት። ማወቅ ባለብህ ዕድሜ ሁሉንም ታውቃለህ። እማ አፉ በይ፣
በፍላጎትሽ የነገርሽኝ ዕለት አውቀዋለሁ። እማ አታልቅሽ በቃ አላት እያቀፋት። እሷም ጭምቅ አድርጋ አቅፈው ይህኔ ልጅ ማወቅህ እኮ አይቀርም፣ ግን እድሜህ ገና ነው። እሺ የኔ አበባ፣ እሺ እናቴ። በሉ በቃ ሱብሒ በጊዜ ለመነሳት በጊዜ መተኛት አለብኝ አለ ሉቅማን። የእትዬን ንግግር ሁሌም መጨረስ ይወዳል። ሂክማና ሉቅማን ተቃቅፈው በአንደኛው መደብ ተኙ። እትዬ በሌላኛው መደብ ትንሹን ሞት ተቀላቀሉ። በጣም ትልቅ ቤት ነው። 3 አይነት መኪና በግቢው ቆሟል። ግቢው ብቻ አንድ መንደር ያክላል። የቤቱ አይወራ ድርጅት እንጂ የግለሰብ ቤት አይመስልም። አለቃ ባልከን መሰረት ዕቃዎቹ ተራግፈዋል። ሁሉም በጥንቃቄ አለቀ። አዎ አለቃ፣ አንድ ስህተት ቢፈጠር ኃላፊነቱን ትወስዳለህ። ታዛዥ ነኝ አለቃ። ሷቢር የተበላሹ መድኃኒቶችን ከባህር ማዶ ያስመጣል። ሷቢር በባህሪው በጣም ግትር ሰው ነው። በጭራሽ ሽንፈትን አይወድም። እናንተ በእኔ ገንዘብ ትደልባላችሁ፣ አንድ ሰው ማስወገድ አቅቷችሁ። እረ አለቃ፣ ሰሞኑን እየተከታተልነው ነበር፣ ግን ከጸሐፊዋ ባገኘነው መረጃ ወደ ውጭ ሄዷል። አቡዘር ከልጅነቴ ጀምሮ የኔ ተቃራኒ ነው። እሱን ካስወገዳችሁልኝ የሀብቴን 1/2 ሰጣችኋለሁ። ጠባቂዎቹ እርስ በእርስ ተያይተው የሸር ፈገግታ ፈገግ አሉ። አታስብ አለቃ፣ ሁሌም ያንተ አገልጋይ ነን። አቡዘር መጨረሻህን ያሳየኝ አለ የያዘውን ኸምር እየጠጣ። አባ ላውራህ ነበር፣ ይመቻሃል? እሺ ልጄ ግባ ግባ። እንደ አባትና እንደ ልጅ ካወራን ቆየን አይደል? አዎ አባ፣ ስለ ሐዋሳው ድርጅት ነበር። ምን ሆነ ልጄ? አይ አሁን ከበፊቱ ቁጥጥር የሚያስፈልገው ጊዜ ላይ ነው። እኔ ወደዛ ብሄድና ለትንሽ ጊዜ ብቆጣጠረው ደስ ይለኛል። ልጄ ለብቻህ እዛ አይከብድህም? አይ አባ፣ ከሚዕራጅ ጋር ነው። እንዴ አማሬ፣ ሁለታችሁም ይህን ድርጅት ትታችሁ ከሄዳችሁ እማይሆነው ባይሆን አንተ ከሰሊማ ጋር ሂድ። አይ አባ፣ ሚዕራጅ እረፍት ያስፈልጋታል። ቅድም አውርታኝ ነበር። ልጄ ካልሆነ እሷ ትሄዳ ከሰሊማ ጋር። አባ ሰሊማ እኮ ተማሪ ናት። በቃ አስቤበት እነግርሃለሁ። ሂድ አረፍ በል። እሺ አባ፣ ደህና ደር። እሺ ልጄ። ሰሊም ሚዕራጅን የሚያገኝበትን መንገድ እያሰበ ይገለባበጣል። የዛሬው ሁኔታ ያላማራት እናቱ ሰላሚ ችግር አለ አለችው። ጋደም ካለችበት ተነስታ እየተቀመጠች ኧረማ ምንም የለም ተኝ ብሏት ፊቱን አዙሮ ተኛ። አይ ሰላሚ፣ የሆነ ነገርማ ሆነሃል፣ በሰላምህ እንደዚህ አትሆንም ብላ ማብራቱን አጥፍታ ተኛች። ክፍል 4 ይቀጥላል።